ግን የኛ ሌጀንድ ኤብራ ይሁን ሀበሻ ነው ይመስለኝ እዚህ ቲክቶክ ላይ ገስት ላይ የሚያወራ ሰው ነው ይመስለኝ። አሁን ከደቂቃዎች በፊት ፖስት አድርጓል ቪዲዮና የብዙዎች ጥላቻ ከአርሰናል ጋር ሳይሆን ከደጋፊዎች ጋር ነው ብሎ ተናግሮ ነበርና ብዙዎች እኔን አርሰናል ጠል አድርገው ያስባሉ። እኔ ግን አርሰናል እናጠለም አርቴታን ራሱ አደንቀዋለሁ። በጣም ጎበዝ ነው፣ ፍሬንድ ነን ምናምን አለ። ከዚህ በፊት እንደምታውቁት አርሰናል ማለት ኔትፍሊክስ ነው። ያው በቀጣይ ዓመት አንዳንዴ ታስቡት የተጋነ በቃ እውነት ነው ትላላችሁ ሁሌም። አሁን አርሰናል ቀጣይ ዓመት ነው የምትሉት አሁንም እና አንዳንዴ ይገርመኛል እሱ የሚናገረው ነገር። ያው የማንቸስተር ተጫዋች ስለነበረ በሌላ ነገር ይታይበታል እንጂ እኔ ለውሸት አላወራም ነው የምለው። አሁንም ድረስ አርሰናል አሁንም እሱ እንዳለው ነው በየዓመቱ እየተባለ ነው ያለው። እድገቱ ግን ይታያል። ያው ዋንጫ ስላላያዘ ነው። ግን ኤብራ በጣም ነው የሚገርመኝ። በቃ የሆነ የሰፈር ሰው ነው ይመስለኝ። እዚህ ቲክቶክ ላይ ያለው ጓደኛዬ ምናምን እየመሰለኝ ነውና ነቆራው ይገርመኛል። እስቲ ስለ ኤብራ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ላይክ፣ ፎሎ አድርጉ። ቴንክ ዩ